ጭራሽ ይዘው የት ነው የምትሄዱት? ና ወረድ አንተ ና ውረድ። አብርሃም ውረድ። ኤፍሬም ና ሲጀመር ና አገባም ስማኝ አብርሃም ና ውረድ አንዴ ዞር በይ አንዴ ምንድን ነው እናንተም ዞር በይ ምንድን ነው ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ በመነጋገር አታምኝም አይደል ሩታ ችግርሽ ግን ምንድን ነው አንቺ በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚም አንቺ ችግርሽ ልጆቹ ወዝናናታችሁ ምን አንተ ሲጀመር ማለት ነው አንተ እንደዚህ ነው ምንድነው ወንድምሽ ምን ይሆንሽ ከዚህ በላይ ምን አይሁን ግን እንደዚህ ቆይ ተረጋጊ ቆይ ሲጀመር ማን እንዳልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈልጋል አንተ ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ በራችሁ መጥፋት ያ ሁሉ ሻጣ ነው ለምን አስፈልገ የት ነው የምትሄዱት ምን ያገባሽ አይመለከትም በረም ነው የሚመለከተኝ የት የሚዘነው ምን አይመለከትም ዝም አልኩ እንደዚህ አንተ ለምን ነው ተደራራተን የሚመለከተም ይመስላል አንተ ምን አገባ እንዴ እነሱ አያገባቸውም እንዴ እነሱ መብት የላቸው ምን አገባ አንተ አገባኛ ካላገባል ምንድነው የምታስጨንቋቸው ከየትም እኮ አይደለም የወጣው ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት የራሳቸው ጊዜ ያስፈልጋቸዋል እንዴ ለደስተኛ ይሁን ልጁ ደስተኛ ይሁን ደስተኛ ነው እኮ እንዴ ህግ አካል ከሆነ የምትፈልጉት ችግር የለውም በፈለጋችሁት እንሄዳለን ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም ሰላም ቤተሰቦቻችን እንዴት ናችሁ ያላችሁት ዛሬ በጣም ተናደናል ለምን እንደው ታውቃላችሁ ትናንትና ያያችሁት ነገር ነበርና አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበር ከቡዜ ጋር ቡዜ ማለች ዴቭም አለ ሄርሜላ ማለችና አንድ ቦታ ለመውሰድ አስበን ነበር ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና ስለዚህ ያለው አማራጭ ምንድነው እዚህ ጋር ቆመን መንገድ መዝጋት አለብን ወዴት እየሄዱ እንዳሉ ማጣራት ስላለብን እንግዲህ ሁላችንም ወተናል አይደል አዎ ያለነው ያው ሰፈር ነው እነሱ አካባቢ ነው ያለነው እና እስከሚወጡ ድረስ እየጠበቅን ነው ያው እኛ በውስጥ ሁሉንም ነገር በማስተካከል እየሞከርን ሳለ እነሱ ግን ቀድሞ ይሄንን ነገር በማወቃቸው ወይ ደግሞ እኛ አብርሽን እንደዚህ ሌላ ቦታ ይዘነው ልንሄድ በማሰባችን ምክንያት ይሄንን ስላወቁ ነው አሁን እንግዲህ ወደ ውጪ እሱን ይዘውት ለመሄድ እየተነሱ ያሉ እና በጣም የሚያናድድ ጉዳይ ነው እኛ የወንድማችን ጤንነት እጅግ እያሳሰበን ሳለ እነሱ ግን አሁን በእንደዚህ አይነት መንገድ አሁንም ከኛ ለማሸሽ ነው እንግዲያው በእርግጠኝነት ወደኛ እንዲቀርብ አልፈለጉም እንግዲያው ወንድማችንም አንድ ጥፋተኛ ሆኖ ሩታም ጥፋተኛ ሆና ነገር ግን ወደኛ እንዳይቀርብ ወንድማችንን እያደረጉ ነው እስኪ አሁንም እስኪመጡ ድረስ እየጠበቅን ነው እኔ እንዴት እንደሆነ አላውቅም እኮ ታውቃላችሁ ምክንያቱም እንዴት እንደሰሙ እንዴት እንዳወቁም አይገባኝም ግን ብቻ ምንድነው ከኛም አይን ማሸሽ ልጁ መዳን የፈለገ ሰው እኮ እንዲህ አይደለም ይተባበሩናል በቃ እኔ ያልገባኝ ነገር ይተባበሩ ልጁ እንዲደን የሚፈልግ ሰው እንዴት ነው ልጁን በሌሊት ከቤት ይዞቶ ወደ ሌላ ሀገር ለመውሰድ ቆይ አውርቶ ይሁን ልጁ አታውራ ብለነው ነበር አላቅም ግን ምን በእርግጠኝነት ቡዜ ጋር ልንሄድ ነው ጠዋት 12 ሰዓት እንገናኝ ካለ መገመት አያቅታቸውም የሆነ ቦታ ልንወስደው እንደሆነ ገምተዋል ለዛ ነው ይሄን እያደረጉ ያሉት እንዴ ለምን በቃ ልጁ መዳን የለበትም እንዴ እያየናቸው ለማንኛውም ያልገባኝ ነገር ለምንድን ነው መዳን የሌለበት ቡዜ ይሁንሽ ይሄን ነገር እንዴት ነው ስራዬ ብለው እነሱ ካገር ይወጡ ያሰቡት ዴቭ ነው ወንድሙ ነው ገባሽ አይደል ቡዜ እህት ነሽ ከዛ ባለፈ እንደዚህ አይነት ነገሮች ለምን አስፈለገ ገባሽ አይደል ምንም ቢሆን ወንድምሽን ማግኘት መብት አለሽ አይደል ለምን አስፈለገ እኔ አስፈላጊ ከእንግዲህ አይ ካሉ ግን እኔ ሌላ እርምጃ ውስጥ ነው የምገባው ምክንያቱም እኔ እስከዛሬ ድረስ ልጁ ከራሱ ጋር ስላልሆነ የትም ብገባ ተቀባይነትን አይኖረኝም የሚል ፍራቻ ነው እስከዛሬ ያስቀመጠኝ አሁን ግን ልጁን ማይድን እንደማይፈልጉ ከሆነ ሞስዶ እርምጃ እኔ ወስዳለሁ ማድረግ ያለብን ቃል ልጁ እንዲድን የሚፈልጉ ቢሆን ኖሮ ማለት ነው ልጁን ይዘው በሌሊት ለመጥፋት አይሞክሩም ነበር ገባሽ ጀመረም ልክ አይደለም አሁን ይዘውት የሚሄዱበት መንገድ በራሱ ልክ አይደለም እንጂ አሁን አንተ ትላንትና ከናንተ ጋር እንደዛ በቃ እሺ ብሎ ከናንተ ጋር ተስማምጡ ሲያዩ ይሄንን ነገር ደግሞ አላስደሰታቸውም ከናንተ ጋር ተገናኘ ማለት ደግሞ ወይ ቡዜ ወይ እኔን አገኘ ማለት ይሄ ልጅ ወደምንፈልገው ቦታ ይዘነው እንሄዳለን ልጁ ሰላም ሆኖ ይመለሳል ስለዚህ ያንን ነገር ሩታም ሆነ ኤፍሬም አልፈለጉም ለምን በዚህ ልክ መሄድ እንደፈለጉ ባይገባንም ግን በዛም ሆነ በዚህ መምጣታቸው አይቀርም ሲጀመርም ደግሞ አይሄድም እኔ እኮ ጤነኛ ይሁን ያልኩት አይደል እንዴ ልጅ ጀመር አስፈልጋለሁ እኛ እኮ ጤናውን ነው የምንፈልገው
ለምን አይገባቸውም እንዴ? ሲጀመር እንዴት ነው አሁን ለምሳሌ አብርሃም መስማማቱን አውቀው አብርሃምን ከዚህ ለማሸሽ ከሆነ ጭራሽ እንደውም ነገሩ በጣም እንዲጠረጠር ነው ያደረጉት። ገባሽ አይደል ቡዜ? ተገቢ አይደለም። በቃ ወንድምሽ ነው ማግኘት ትችያለሽ፣ የትም ቦታ ይዘሽ ጤነኛ ነው እያሉ አይደል እንዴ? ጤነኛ መሆኑ ደግሞ እርግጠኛ ከሆነ እኮ ምንም የሚያሰጋ ነገር የለም ብዬ አስባለሁ። ገባችሁ አይደለ? እኔ ግራ ገብቶኛል። ጤነኛ ነው አንድ ሰው ጤነኛ ነው ካለ ወንድሙንም ሆነ እህቱ ማግኘት አለበት ብዬ አስባለሁ። ስለዚህ አሁንም ቢሆን ተከታትለን ማስቆም አለብን። ስሙኝ፣ እኔ አንድ ነገር ልንገራችሁ። ዛሬ የትም ይግቡ የትም ማለት ነው ተከታትለን የትም ይዞት አይሄዱ። በፍጹም እንጂ መሄድማ የለባቸውም። ሌላ ውስጥ እንገባታለን እንጂ አይ ደግሞ ሌላ ታሪክ ውስጥ እንገባለን ማለት ነው። እኛም ማደናቀፍ የፈለጉት ገባችሁ? ዛሬ ፕሮግራም ይዘን ቀጥረነዋል ልጁን ገባችሁ? ስለዚህ ማፍረስ የፈለጉት የኛን አላማ። ይሄ ደግሞ አይሳካላችሁም። የትም ይዞት አይሄዱ። ጋይስ እየወጡ ነው መሰለኝ። እሱ ለቴ እሱ በደንብ አድርገህ ተከታተላቸው የትም እንዳያመልጡ። እነዛው ነው ይሄ አይደል እሱ መኪና ምንም መኪና እንዳይሸፍን ሲጀመር ደግሞ በምንም እንዳያመልጡ። ነጩ መኪና ነው ራሱ ነው። ዛሬ በምንም አይነት ሁኔታ እንዲያመልጡ እንድታረግ ነው ሌላበት ሲጀመር ማለት ነው። ማንም ምንም አያውቅተንም። እኛ በነገሮችን በሰላም እየመራን ነበር። ምክንያቱም እኛ በማያውቁት መንገድ ለመሄድ ነበር። ገባሽ? ምንም ነገር ይሄ ሁሉ ነገር ይዞ ከቤት መውጣት አያስፈልግም። ልጁ ለማሸሽ ካልሆነ ከኛ ሲጀመር ደግሞ ለምን ይሄንን ነገር አውቀው እኮ ነው። ተመልከተ እንዴ ዛሬ እናንተ እንደምታገኙት ቡዜ እንደምታገኘው እያወቁ ይሄንን ነገር ቀድሞ እነሱ አሁን ቀድሞ ማምለጣቸው እኮ ነው እንዴ። በጣም ነው ከተፈለገ እኮ እሺ በቃ ብላችኋል። ልጁ ሰላም ይሁን ነው የሚባለው። አሁን ግን እነሱ የተያዙ የሆነ ነገር እንዳላቸው ነው ለሰው እንትን እያሉ። ምክንያቱም ደህና ነው ብለው እየተከራከሩ ከሆነ ማለት ነው። ወይኔ እንዳመጡ እየተከራከሩ ከሆነ እውነትም ደህና ከሆነ እኮ ወይዳን ይቀጥፈል እንዳመጡ ነው። እንትን እንዳይደ ያን ሰው ደህና ነው ከተባለ ማሻሽሉስ ለምን አስፈልገ? እኮ ለምን ያሸሽታል? ጤነኛ ከሆነ ለምን አንድ ኮንፊደንስ ያለው ሰው ነው በዚህ ልክ ራሳቸውን ለማድረግ እየሞከሩ ያሉት። ከዛ ባለፈ ያ ሁሉ ነገር ደግሞ ተገቢ አይደለም። ሲጀመር ውስጣቸው ላይ የሆነ ነገር ባይኖር በደንብ ደግሞ ማሰብ ያለባችሁ በጣም ልትረዱት የሚገባው ውስጥ ላይ የሆነ ነገር ባይኖር የሆነ ነገር ሸር የሆነ ነገር ባይኖር ኖሮ የዚህን ርቀት መጓዝ አያስፈልግም። ጭራሽ ከቤተሰቡ ማሻሽ እንግዳው እኔ ኤፍሬምን ራሱ በምን እንደያዘችው ራሱ አላወቁም። በወንድሙ ላይ የዚህን ሀል ጨክኖ መራመዱ እኔ አልገባኝም። ያዘው ፊት ለፊት ላይ ያዘው ግባበት ዝጋበት ዳን ዝጋበት ኤፍሬም ነው የያዘው። ጭራሽ ይዘውት እንጂ የት ነው የምትሄዱት? ና ውረድ አንተ ና ውረድ ኤፍሬም ና ሲጀመር ና አገባም ስማኝ አብራም ነው ወረዳ አንዴ አውርዶ ልጁ ነው ገባ አርገ ነው እየወሰድክ ያለው ለምንድን አንድ አትወርድ የምትዩ ና አንዴ አብራም ስማኝማ እኛንም አንዴ አጃልጣች አንቺ ልቀቁሳለች አለቀው ና ወረዳ አብርሽ አሩታ ቆይ እንዳትወርድ ስማ አብራም ወዲ ነው ይልካል አብራም ወዲ ነው ይልካል ንገረኝ እስቲ ወዲ ነው ይልካል አንዴ ላውራ አንዴ ዞር ተደረገ ስማኝ አብራም ወዲ ነው ይልካል ንገረኝ ለምን ዛሬ ምን ተባብለን ነበር? ፕሮግራም ይዘህ ነበር አይደለ? ጠዋት ከኛ ጋር ፕሮግራም ነበር ከአንቱ ጋር ለመሄድ ፕሮግራም ይዞ ነበር። የትም ሄድ አንተ ያገባህ ነገሮችን እንዳትሰማቱን ዞር በይ እንዴ ምንድነው? እናንተም ዞር በይ ምንድነው? ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? ፕሮግራም ነበረው የትም ምንም ፕሮግራም ይኖረው ገባሽ? ይሄን ዳንስ ኢንፎርም አላረግሻትም ተረዳሽ? ኢንፎርም አላረግሻትም። አሁን በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ አሰሚም በጸብም ሲሆን አሰሚም አንቺ ችግርሽ ልጆቹ መዝናናት አይችሉም እንዴ? ጀመር ማለት ነው። አንተ እንደዚህ ነው ምዝናና ወንድምህ ምን ይሁን? እሺ ከዚህ በላይ ምን አይሁን። ግን እንደዚህ ተረጋጊ። ቆይ ሲጀመር ማን እንዳልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? ኮንፊደንስ ቢኖራችሁ እሱ
ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈለገ? የት ነው ይዛችሁት የምትሄዱት? ምን ያገባሽ? አይመለከትም። በደንብ ነው የሚመለከተኝ። የት የሚዘነው ምን አይመለከትም። ዝም አልኩ። እንደዚህ ነው አንተ ለምን ነገር አንተ የሚመለከተም ይመስላል። አንተስ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባን ልጅ አይዝናና በቃ አገባኛ ካላገባን ከዝናናለሽ ሩታ አንድ ነገር ልንገርሽ። አቁስሚ አንድ ነገር አዳምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ይሄዳል። ጋር ፕሮግራም አለው ከእህቱ ጋር ፕሮግራም አለው። አገባም ከእህቱ ጋር ፕሮግራም አለው። ለምን ደግሞ ይዘሽው ማለት ይጂ አምጪና ለቀቂውና ይድበት ጀመር። አብርሽ ምን ተባብለን ነበር እኔ እና አንተ? ዛሬ ላይ በሌሊት ይዘው ካጣልፉ የሀገር ሻንጣ ጭነው ሲሄዱ እኔ እናንተ ምን ተባብለን ነበር? ልንዝናና ነው እየሄድን ያለነው። ልንዝናና አይደለም እንዴ አብርሃም? እኔ እናንተ ምን ተባባልን? ያንን አድርገ መሄዳችንም ነበር ከነሱ ጋር እኮ። በቃ ዛሬ እንሂድ ብለውኝ ነው ብዙ። አንደኛ ነገር ልንዝናና ነው እየሄድን ያለነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። የሁሉ ሻንጣ ጭናችሁ የምትሄዱት እየተዝናኑ ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ ነው እንጂ የሁሉ ሻንጣ ምን ያደርጋል አብርሃም? እንዴ ነቃ እንጂ አንዴ ለማስተዋል ሞክር አብርሃም። በመኪና ነው እንደ ሀገር የምንቀይረው። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ነው። እሺ አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው። ይፈታል ብለንና ልጅ ይዘናል አይደለ? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለ? እንዴት አንቺ ከቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ የሆነ ነገር አድርገሽ ነው አንቺ። ምንድነው ከቤተሰቡ የሚነጠለው? መጀመሪያ እኔና አንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው። ቆይ ጥያቄ ወይኔ ጉዴ ፈላ። እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡዜ ጋር የሆነ ቦታ እንወስደዋለን ሲባል ድርጅታችሁ በዛ የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስነሳው። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። ባለፈ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አመንሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልፈልግሽም ማለት እየነገረሽ ነው ደጋግሞ። ስለዚህ ለምን ስነ ስርዓት አይኖራችሁ? ዳን ምንድነው እያደረሰለው? ለምን አይኖርህም? ነው ትሰማኛለህ? ያሰብኩት ነገር አልተሳካልህም። ገባ? ይሄ ልጅ ምንም አልሆነም። መዝናናት ፈለግን እንዲዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኔ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይሄንን ነገር ማድረጋቸው ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መጣጣው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። በቃ ለራሳቸው እንልቀቃቸው። አንዴ ምንድነው አስጨነቅናቸው እኮ ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁን ነው ልጁ፣ ደስተኛ ይሁን፣ ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ። እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ። ከብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ? ልጅ ለምንድን ነው የማታስረጂ? አይገባውም። እኔ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብኝ እጠይቃለሁ። ከእንግዲህ የምንመለሰው ነገር በቃ እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው።
ሶ መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ ሶ አዎ እስኪ መጀመሪያ አንዴ እኔና ልጁ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ። እየሰማሽ ነው? እናንተ ናችሁ ጤና ይነሳችሁ በነገር ላይ። ስለዚህ ወዲሽ ሩታ ምን በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልዩ ጤነኛ ከሆነ ዛሬ ፕሮግራም የሚገርመኝ ነገር አንድ ነገር ዴቭ የአብርሃም ወንድም ነው ተባ እህቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን እነሱ አስከትላችሁ ነው እንዴ? ሄርሜላና ዳኒ እዚህ ጋር ምን ያደርጋሉ? ችግር ነገር መዝናናት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። አንተ ሲጀመር ጭንቅላት አይሰራም። ቢሰራ ኖሮ እንዲያትሆንም ነበር። ቢሰራ ስለሆነ ነው እንደዚህ እያደረኩ ያለው ጭንቅላቴ ስለሚሰራ ነው።